ያላት ነፍስ ተከታታይ መንፈሳዊ ልቦለድ ክፍል 1። ዛሬ ቀኑ ቅዳሜ ነው። ቅዳሜን ለኔ ለየት የሚያደርገው የአርት ቲማችን የጸሎትና የጥናት ቀናችን ነው። ለዛም ነው በጠዋት የነቃሁት። አሁን ከጠዋቱ 11:56 ይላል። ትንሽ ብርድ ስለሆነ እስከ 1 ሰዓት ልተኛ ብዬ በኤርፎን የቤቴን ምህረቱን አስቤ አቤት ስል የሚለውን መዝሙር እያደመጥኩ ተመስጫለሁ። ሳላውቅ በዛው አሸለበኝ። ሩሃ አንቺ ሩሃ ባንኜ ተነሳሁ። እናቴ የክፍሌን በር እየደበደበች ትጠራኛለች። ስሜ ሩሃማ ነው። እናቴና የቅርብ ጓደኞቼ ሩሃ ይሉኛል። በሩን ከፈትኩላት። አይኔን እያሻሸው ስወጣ አንቺ ልጅ 3 ሰዓት ሆነልሽ፣ ቅዳሜ መሆኑን ረሳሽ? በይ ተነሽ ብላኝ ሄደች። እሺ ብያት ወደ መኝታዬ ሄድኩና ኤርፎኑን ከስልኬ ነቅዬ መጽሐፍትና የመዋቢያ ዕቃዎችን የማስቀምጥበት መደርደሪያ ላይ አረኩት። መኝታዬን አነጣጠፍኩ። ፒጃማዬን ቀይሬ ቅዳሜን የሚመጥን አለባበስ ለብሼ ወጣሁ። ፊቴን ታጥቤ ወደ ሳሎን ሳቀና እቤት እንግዳ አለ። ማህሌት ነበረች። ማህሌት የእማ ጓደኛ ናት። በቃ እኛ ቤት አትጠፋም። አንዳንዴማ ከኛ ጋር የምትኖር ነው የሚመስለኝ። ጠዋት ስነሳ አላጣትም። ከማ ጋር አብረው ወደ ቢሮ ይሄዳሉ። ማታ ክላስ ስገባ ቤት ናት። ብቻ ባጭሩ የማ ጓደኛ ናት። እየሳቁብኝ እስከ 3 ሰዓት እንቅልፋም እያሉ አበሸቁኝ። ቁርሴን በልቼ የማጥበውን ልብስ ስላወጣ ክላሴ ገባሁ። ከዛ እማ ጠርታኝ አባትሽ 1-2 ልብስ ትጠብልኝ ብሏል ብላኝ የመኝታ ቤታቸውን ቁልፍ ሰጠችኝ። የቆሸሹ ልብሶችን ሁሉ ወሰድኩና ቁልፉን መልሼላት ልብስ ሳጥብ አረፈድኩ። 9 ሰዓት እስኪሆን ጨንቆኛል። 10 ሰዓት ያለው ሻወር ወስጄ ፀጉሬን ተሰርቼ የማይደርስ የለ ወደ ጓጓውለት ቸርች ሄድኩ። 8:40 ይላል። ሰዓቴ ሲደርስ ሚሊ እና ናቲ የአዳራሹ ውሃ ልክ ላይ ተቀምጠው እየተሳሳቁ ስልካቸውን ይጎረጉራሉ። ከሩቅ አይተውኝ ፈገግ አሉልኝ። ሶስታችን ሰዓት በማክበር እንታወቃለን። አጠገባቸው ስደርስ ሁለቱም ከተቀመጡበት ተነስተው ሰላም አሉኝና እንድቀመጥ ጋበዙኝ። ትንሽ እንደቆየን ከነአንና ሀና መጡ። ቲማችን በጣም ደስ የሚል ነው። በነገራችን ላይ ሚሊ የቲማችን መሪ ነው። በቃ ደስ የሚል መንፈሳዊነቱ፣ አስተሳሰቡ ለቲማችን ወሳኝ ሰው ነው። ከማውቃቸው ሰዎች ሁሉ ይለያል። ብቻ ምን አለፋችሁ በጣም ጥሩ ልጅ ነው። ከዛም ፕሮግራማችንን ጀመርን። ደስ በሚል ሁኔታ 11:30 አበቃል። እንዳመላችን ፎቶ እየተነሳን እየሳቅን መጓዝ ጀመርን። የኛ ቤት ከቸርቻችን ትንሽ ይርቃል። የሚሊና የእስከዳር አንድ ሰፈር ስለሆነ ሁለቱ እኔን ሊሸኙ ለ3 እየተሳሳቅን ሰፈር ደረስን። ሰፈር ስደርስ ያልጠበቅኩት ነገር አጋጠመኝ። ሶስታችንም ደነገጥን። ሚሊ ሩሃ ምንድነው አለኝ። እኔ ምን አውቃለሁ አልኩት በተቆራረጠ ትንፋሽ። ድንኳን ተጥሎ በር ላይ ብዙ መኪና ነበር። ራሴን መቆጣጠር አልቻልኩም። እየሮጥኩ ወደ ግቢ ገባሁ። ሚሊና እስከዳር ሮጠው ተከተሉ። ልክ ቤት ስገባ ይቀጥላል።